ሰላም እንዴት ናችሁ? ዛሬ የክሪስታል 1:1 ሬሽዮ እንዴት ሚክስ እንደምናደርግ ነው ማሳያችሁ። ክሪስታል ከሌላው ለየት የሚለው ያው በ12 ሰዓት ነው የሚደርቀው ከአይረን ሻርክ ማለት ነው። ከ3:1 የተሻለ ቶሎ የመድረቅ ባህሪ ያለው ኢፖክሲውም ወፈር ይላል እና እሱ ነው ልዩነቱ ከአይረን ሻርኩ ማለት ነው። እና ይሄንን መጀመሪያ ላይ እቃችን ላይ ምልክት ካደረግን በኋላ አሁን ለምሰራው ለምፈልገው መጠን ቼክ አድርጌ ነው ምን ያክል እንደሚያስፈልገኝ ማለት ነው። እሱን ቼክ ካደረኩ በኋላ ሃይላንድ ላይ እንደዚህ አድርገዋለሁ። ለምን ያው ይሄ ዩዝ ኤንድ ትሮ እንትኑ ሁሌ ከኮስት አንፃር አስቸጋሪ ነው። ያው ሃይላንድ ካላችሁ በትንሿ የ1 ሊትሯ የግማሿ ማለት ነው። ያው ተለቅ ካለ ደግሞ 1 ሊትር 2 ሊትር ይቻላል። ትንሽ ስራ ላይ እቺ የግማሿን ሃይላንድ ቆርጣችሁ ብትጠቀሙ ያው የሚጣል ነገር ስለሆነ ኮስት ትቀንሳላችሁ ማለት ነው። ለዛሬ አሁን ካፑ ስላለኝ እዚህ ላይ የለካሁትን ወደዚህ ወደ አንደኛው እቃ ወደ ሌላኛው እቃ የጨምራለሁ ማለት ነው። የመጀመሪያ ኢፖክሲውን ሬዝኑን ሁለተኛ ሃርድነሩን በተመሳሳይ ምልክት ያደረኩበት ቦታ ላይ ተመልሼ አድርገዋለሁ ማለት ነው። ካልሆነ አንዱ ከበለጠ ወይ ካነሰ ያው ኢፌክቱ ምንድነው ልክ ሲወጣ ሙሉ ለሙሉ ሃርድ ሆኖ አይደርቅም ማለት ነው። ልምጥ ማለት ነገር ያመጣል ይመስለኛል። እንደዚህ አይነት ነገር አጋጥሟችሁ ሊሆን ይችላል የምትሰሩ ሰዎች ቢኮዝ ወይ ከሚክስ ችግር ሊሆን ይችላል ወይ ከሬሽዮ ትክክል ካለመሆን የተነሳ እንደዚህ አይነት ችግሮች ያጋጥሙናል ማለት ነው። ሁለተኛ ከእንትኑ የሚለየው ከስሪዋኑ በቮሊዩም መጠቀም እንችላለን በሚዛን መዝነን ማለት ነው። ይሄ ክሪስታል 1:1 ግን በቮሊዩም ነው እኩል ቮሊዩም አድርጋችሁ ነው የምትጠቀሙት። ይሄንን ሚክስ እናደርገዋለን ቀስ ያለን ሁሌ እንደምላችሁ በብል ብዙ እንዳይፈጠር ቀስ አድርገን ሚክስ እናደርጋለን ማለት ነው። ሚክስ ያደረግን ክሊር እስከሚሆን ሚክስ እናደርገዋለን። እንጨት መጠቀም ትችላላችሁ። የሚክስ ሞልድም አለች በሱ መጠቀም ትችላላችሁ። ዛሬ አልፋቤት ትእዛዝ ስላለኝ በፎይል ይሄ ጎልደን ፎይል ነው ያምራል። ብዙ ጊዜ ለብቻውም ስለምትጠቀሙበት ያምራል። ያው ኢፖክሲ እጃችሁ ላይ ካለ የመጣበቅ ባህሪ ያለው ፎይሉ ጥብቅ ይላለቃችሁም ላይም በጣም ያስቸግራችኋል። ግን እዚህ ያላችሁ ያወጣችሁ ሚክስ ታረጉበታላችሁ። ጭማሪ ሰጋለም ጨምሬ አብሬ ሚክስ አደረገው። ያው ድፍናው ሲገዛ ከዛ ግን ሚክስ ሲደረግ ደቃቃ ይሆናል፣ ይደቃል፣ ትንንሽ ይሆናሉ ማለት ነው። ሞልዴ ላይ ሚክስ የተደረገውን አፈስበታለሁ። ሰብስክራይብ እና ላይክ ማድረግ አትርሱ። ቪዲዮ ከጠቀማችሁ ለሌሎች ሰዎችም ሼር ማድረግ ትችላላችሁ። እና እኔ ጥያቄ ኮሜንት ወይ እንዲሰራ የምትፈልጉት አይነት ቪዲዮ ካለ ኮሜንት ላይ ሳውቁኝ። ይሄኛው እንደመቅ ያለ ፎይል ነው ብዙ ስለጨመርኩበት ማለት ነው። ከፈለገን አነስ ባለ አድርገን እንደዚህ አይነት ጆሮ ጌጦች ላይ ፎይሉ አነስ ባለ መጠቀም እንችላለን። ያምራል። አልፋቤት ላይ ምን መጠቀም ይቻላል። ስለዚህ አሁን ደርቋን ፉሊ 24 ሰዓት አልቆየም። እንደዚህ ሲል ትንሽ ደቂቃ አይታችሁ መጨመር ትችላላችሁ። ያው በነጋታው ይሄ ደረቅ ይሆናል። ሲያልቅ እንደዚህ ይመስላል። ሀሳብ ካላችሁ ኮሜንት ላይ ሳውቁኝ። አመሰግናለሁ። ባይ